የጃር ቴስት ወይም በኩባያ ውስጥ የሚሰራ ማረጋገጫ የአሸዋን ጥራት የምናረጋግጥበት እጅግ በጣም ቀላሉ መንገድ ነው። ይህ ማረጋገጫ በአሸዋ ውስጥ ጭቃ ወይም ክሌ እና ሸክላ ወይም ሲልት በውስጡ እንዳለ የምናረጋግጥበት መንገድ ነው። ብዙ ሸክላ ወይም ጭቃ አሸዋ ውስጥ ካለ ከአርማታ አሸዋው እንዳይዋሃድ እንዲሰነጠቅ እና ዝቅተኛ ጥንካሬ እንዲኖረው ያደርጋል። ጥሩ አሸዋ ከ8% በላይ የአፈር እና የሸክላ መጠን እንዲኖረው አይፈቀድም። የጃር ቴስት የምንሰራው 1/3ኛውን ኩባያ በአሸዋ ከሞላን በኋላ ንጹህ ውሃ በኩባያ ውስጥ እንከታለን። ከዛም ለ30 ሰከንድ ሳናቋርጥ በደንብ እንወዛውዘዋለን። ከዛም ከ1 ሰዓት እስከ 2 ሰዓት ሳንነካው እናስቀምጠዋለን። ከዛም አሸዋው ከታች ይሰምጣል፣ ሸክላ እና ጭቃው ደግሞ ከላይ ይንሳፈፋል። ጭቃው እና ሸክላ ከሙሉ ቁመቱ ከ8% ከበለጠ አሸዋው ጥራት የለውም ማለት ነው። ይህም ማለት V1 ቁመት ሲካፈል ለV2 ካከፈልን በኋላ በመቶ አባዝተን የምናገኘው ነው። ጭቃው እና ሸክላው ቀጭን ከሆነ የአሸዋው ጥራት ከፍተኛ ነው ማለት ነው።